ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን አላችሁ? ይህ የእርሶ ያጋርነት ድምጽ የአማርኛ ዜና የትንታኔ ዘገባ ነው። ዛሬም እንደ ትናንቱ በሚያይ አይናችን በሚታዘብ ልባችን እውነትን የፈለግንና የተናገርን ለታሪካችን የጎጆ ክዳን አንዲት ሰበዝ እና በረከት ዘንድ ይህንን የትንታኔ ዜና ይዘን ስንቀርብ ከአክብሮት ጋር ነው። እንደው ክምብል ደፋ ይላል ጎፈሬው ይሏት የፍስሐ ዘመን አዝማች ሆዴባ ሰው ዳሱ እንጉርጉሮ ይገፋል ወይ አንገት አቀርቅሮ የሆነ ምርኮኛን አታምጣብንን ጸሎት እያሰቡ የሰሞኑን የትግራይ ተወላጆች በአዲስ አበባ ያደረጉትን ሰላማዊ ሰልፍ ስዘግብላችሁ በግርምትና ባርናቆት መሆኑን ልገልጽላችሁ እወዳለሁ። ውድ አድማጭ ተመልካቾቻችን ሰለክላካ ነዳፊና ሰልቃጭ ባብ አይናማና ነጣቂ አሞራ ፈርታ ቁጥ ብላ ያደረችው ወፍ ንጋቱን ሳታበስረን በር ለበር አደራ በወዮላችሁ የመጥሪያ ካርድ የታደሉት የአዲስ አበባ ነዋሪ የትግራይ ተወላጆች ከሞቅ አልጋቸው ተፈናቅለው የሐምሌን የንጋት ቁርና ካፊያ በነጠላቸው ታቅፈው ከተመደበላቸው ባስና ታክሲ በመስቀል አደባባይ ላይ ወጥተው ሲደፉ አገር አዋላጅ የጠፋላት ምጥ የጠናባት ነፍሰ ጡር የመሆኗ ነገር ላፈጠጠባቸው ካሜራዎች ሽክ እያሉ ነበር። ውድ አድማጭ ተመልካቾቼ የወያኔ ፖለቲካ ጊንጥን ማን ይበቀላል ቢሉ ልጆቿ የተባለው ነገር ሆኖበት ገብረ ጉንዳን ያልነው የፖለቲካ ኃይል ሆድና ጅራት ወልዶ በሰፈረው ቁና ሲሰፈር ማየትን ያህል አስገራሚ ክስተት የለም። ወያኔ ከምስረታው ጀምሮ በስህተት እንኳን ኢትዮጵያዊ ነኝ የሚለውን ትግሬ ሸዋዌ አማራ እያለ በዱር በገደሉ ቀብሮ 4 ኪሎ ውስጥ መቀመጫውን አድላሎ ሲቀመጥ የሚጠዘጥዘኝ ቁስል የሚያሳክከኝ የጀርባ እከክ ከትግራይ ምድር ይበቅልብኛል ብሎ አስቦም ሆነ አልሞ አያውቅም ነበር ቢባል ውሸት አይባልም። በ27 ዓመት የስልጣን ዘመን እንደ ህዝብ ትግሬ ወያኔን በአደባባይም ሆነ ውስጥ ለውስጥ ተቃውሞትም ወቅሶትም አያውቅም ነበር። በኢትዮ ኤርትራ ጦርነት ወቅት የተወሰነ መርገፍገፍ በድርጅቱ ውስጥ ተከስቶ የነበረ ቢሆንም በነ ስዬ አብርሃ ትከሻ ላይ ለምጣም ሆኖ በነ አባይ ፀሐዬ ንስሐ መግባት ተፈጽሞ ወያኔ ኢትዮጵያን በአዲስ ጥርስ መንከስ የጀመረበት መሆኑ የታሪኩ ምዕራፍ ነው። በተለይ አዛዥ አናዛዥ ካልሆንኩ እያለ ቅዠት ሆኖበት የከረመውን የዛን ሰሞን ሻቢያ በተባበረ የኢትዮጵያ ክንድ ማጣመሙ እንዲሁም ሽንፈትና ውርደት ቀንና ሌሊት እያስቆዘመ አረ ጥራኝ ዱሩ አረ ጥራኝ ጫካው ይል የነበረውንና ወደ ኤርትራ ሲዘምት ከባድመ መልስ ወደ መለስ እያለ የጨፈረውን የደርግ ወታደር መሬት ምሶ አፈር ለብሶ በተኛ በሻቢያ አጥፍቶ ጠፊ ወታደር ማስጨረሱን ወያኔን ለዳግማዊ ትንሳኤ ያደረገው ታሪካዊ ክስተት ሆኖ አልፏል። ወያኔ በስልጣን ዘመኑ ሁሉ ይሰጋና ይባንን የነበረው በክልሉ ባቋቋመው ምስለኔ የፖለቲካ ፓርቲ ሳይሆን ከአማራና ከኦሮሞ ህዝብ ይፈለፈል በነበረው የፖለቲካ ኃይል ነበር። ይህንን ፍራቻውን ለማስታገስም የአማራና የኦሮሞን ህዝብ ማቃቃር ምሁራኖቻቸውም በትርክት ፈጽሞ እንዳይተጣሙ በማድረግ በጊዜ ሂደት የሚፈነዱ ቦምቦችን የመቅበርና የማጥመድ ስራ ሲሰራ ከርሞ ይህ በመካከለኛ ቅድ ደረጃ የሚሰራና የማያዋጣ መሆኑን የተረዳው ወያኔ በዘላቂነት ይሰራበት የነበረው እቅድ ግን የፀሐይን የመውጫ አቅጣጫ የመቀየር ያህል የታለመ ነበር። ይኸውም የአዲስ አበባ ነዋሪ ቁጥር በትግራይ ተወላጅ አብላጫነት መቆጣጠር ነበር። ይህ ወያኔ ጫካ ውስጥ ያለ ኢትዮጵያን እንደ ዘንዶ የመቁጠርና ዘንዶን ቀጥቅጦ መግደል ስለማይቻል ከልቡ መሃል መርዝ በማስቀመጥ በቀላሉ በጊዜ ሂደት መግደል ይቻላል ከሚልና ቱዴይስ ማጆሪቲ will become tomorrow's minority and today's minority will become tomorrow's majority የሚለውን የፈረንጅ ዘረኛና ዘረፈጅ የአይጥ ላብራቶሪ ብሂል በመዋስ
ነበር። ወያኔ በዚህ ሳበቃ ጨዋታው ፈረሰ፣ ዳቦ ተቆረሰ ይሉት ድብብቆሽ ሲጀመር ሰፊ ሀገረ ግዛት ሰብስባ ለማምለጥ ያመቻት ዘንድ በደረቱ ኪስ ላይ መገንጠል የሚል ጋራዊት ህግ ለጥፎ ይዞር የነበረ ሴረኛና ጥላቻ ያናወዘው የፖለቲካ ስብስብ ነው። በዚህ የወያኔ ፕሮጀክትም ሀገሬው ሳይጮህላቸው ከዓለም ሚዲያ ጋጋታም ተሸፍነው ሀብታቸውን ርስታቸውንና ማንነታቸውን ተነጥቀው በየበረሃው በጅምላ እየተገደሉ በጅምላ የተቀበሩት የወልቃይት ጠገዴ አማራዎች ቋሚ ምስክሮች ናቸው። ወያኔ ደርግን ለመውጋት በወልቃይቶች ችሮታና ድጋፍ ርስታቸው ላይ አርፎ ከሱዳንና ከግብጽ ትጥቅና ስንቅ ለመቀበል ይችል ዘንድ እግሩን ከመርገጡ በፊት ትግሬ ተከዜን ይሻገር የነበረው ክፉ ጊዜ በገጠመው ጊዜ ለእርዳታና ለቀን ስራ ካልሆነ በቀር በወልቃይት ምድር ላይ ገዥም ባለ ርስትም የሆነበት አንዲት የታሪክ ምዕራፍ ባይኖርም አንገቱን ደፍቶ በገባበት ቤት አባወራ ለመሆን በስውርና በግላጭ አማራዎች ማጥፋቱ የማይካድ ሀቅ ነው። ውድ አድማጭ ተመልካቾቻችን በወልቃይት ጠገዴና በሰሜን ወሎ የተፈጸመውን ጉዳይ በሌላ ሰፊ ዝግጅት የምንመለስበት መሆኑን በትህትና እያሳሰብኩ ለዚህ ትንታኔ የትኩረት መቼት ወደ ሆነው አዲስ አበባ ልመልሳችሁና ወያኔ በምዕራባውያን ቃሬዛ አዲስ አበባ ሲገባ አንጋች ተሸካሚ ከበሮ መችና ጥሩምባ ነፊ በሚል ጎራ አሰልፎ ላመጣው ታጋይ ናቸው ባይ ግሳንግስ ትውልድ የአዲስ አበባን መሬት ገመድ እየዘረጋ ያለ ከልካይ አከፋፍሏል። አምስተኛ ረድፍ ተብሎ የሚጠራውና አዲስ አበባ ቁጭ ብሎ ሀገረ መንግስት ሲሰልልና ሲቦረቡር የኖረው ትግሬም የዘረፋ ተካፋይ ነበር።